እውነት አስኪዩት። ከኔ በላይ ለናንተ ከናንተ በላይ እንደ ሙስሊም ትልቁ ክብራችን ሃይማኖታችን፣ ቀጥሎ የሚመጣው የግል ክብራችን ሰብአዊ ክብራችን ይመጣል። ከዛ ብሔራዊ ክብራችን ይመጣል። ሌላውም እንደዛው ትልቁ ክብሩ መስዋዕት የሚሆንለት መስዋዕት የሚያደርግለት ትልቁ ክብሩ ሃይማኖት ነው። ስለዚህ ሃይማኖት የማንም ሃይማኖት አይነካም። ለምን ድንጋይ አይገዛም? እሱ ከፈለገ ምንም ይገዛ፣ የማይታይም ነገር ይገዛ። ሃይማኖቴ ነው እስካለ ድረስ ክብር ነው። ወላ ተሱቡ الذين يدعون من دون الله فيسبوا الله عدوا بغير علم። እነዚያ ከአላህ ውጪ የሚገዙትን ሰዎች እንዳትሰድቧቸው፣ ሃይማኖታቸውን እንዳትነኩባቸው። مع أنهم أشركوا بالله عز وجل ومع أنهم عبدوا غيره سبحانه وتعالى ከሱ ውጪ የሆነን አካል እየተገዙ ድንጋይ እየተገዙ ጣዖት እየተገዙ ታቦት እየተገዙ ምንም ይገዙ ምን እንዳትነኩ አለ አላሁ ጀለ ወዐላ። ለምን ያልክ እንደሆነ ፈየሱቡ الله عدوا ድንበር ጥሶ ወሰን አልፎ አላህን ይሰድባል። بغير علم እኔን ሳያቀኝ ይሰድበኛል አለ አላህ። ለእኔ መሰደብ ሰበብ እንዳትሆኑ ሃይማኖት ነክታችኋል። قال رب العزة والجلال لكم دينكم ولي دين። ለናንተ እምነታችሁ ለኛም እምነታችሁ፣ ላንተ ክህደት ለኔ እምነቴ፣ እሱም በእምነቱ አንተም በእምነት ለምን ትነካካል? إذن أيها الأحبة ظلم بأعراضهم ብሎ ማለት የትኛውንም ሰው በማንነቱ ክብሩ ሊነካ አይገባም። ሀገሬ ላይ ህግ ብዙም ስላሌለ ዝም ብሎ ይሄ ምን ልበለው ህጉን ይሄ መሬት ያረገጠ እላይ ላይ የተንሳፈፈ የሆነን ጥፋተኛንና በዳይን ክፉን የሚቀጣ እርምጃ የሚወስድ ህግ ስላሌለ እኔ ተነስቼ ሳበቃ የሆነን እምነት ተቋም እዘልፋለሁ። እንትና ተነስቶ ሲያበቃ የኔን እምነት ይዘልፋል። ማንም እርምጃ የሚወስድ የለም። የኔም የእምነት ተቋም ሌላን ለምን ነካ ብሎ እኔ ላይ እርምጃ ወስደው መስሊሱ የዚያም እምነት ተቋም ለምን ሌላን እምነት ነካ ብሎ እሱ ላይ እርምጃ ወስደበትም የትኛውም የክርስትናን ብሎ የእስልምና። ስለዚህ የመናገር ነፃነት በሚል መዘላለፉን እያየ ሆነ ያለው ባደጉት ሀገሮች ሰዎች በእምነታቸው በጾታቸውና በከለራቸው ከተዘለፉ የሚወሰደው እርምጃ እጅግ ከባድ እርምጃ ነው። እኛ ግን ገላ ስላላደግን ይመስላል፣ ስርዓታችንም ህጋችንንም ስላላደገ ይመስላል። ያው በየመንገዱ በየፌስቡኩ እስላምን ተነስቶ ይዘልፋል አይደል? ሙስሊሙ ደግሞ ተነስቶ ክርስቲያንን ሲዘልፍ ታየዋል አይደል? ማንም ምንም የሚል የለም። ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ግን ዙልምን ሲከለክሉ ቢአዕራድህም በክብራቸው ነክታችሁ አዛ እንዳትደርጉ። እኛና አራት ነገር ልንገርህ በጣም የሚጠቅም ቀጥል። እኔ ተማር ፍቃደኛ እኛ የምናመልከው አምላክ አላህ አንድ ነው። በማንነትም በምንነትም አንድ አምላክን ነው የምናመልከው። የአንድ አምላክ አንድ ፐርሰን ነው፣ አንድ ማንነት ነው፣ ሁለት ሶስት ማንነት አይደለም። በክርስትና ውስጥ የሚመለከው ያለው ግን ሶስት አካላት ናቸው፣ አብ ወልድና መንፈስ ቅዱስ። ባይብል ግን ሶስቱ አካላት ይመለካሉ የሚል አታገኝም። የሚመለከው ማን ነው ካልክ ኢየሱስ ያመለከው አምላክ አለ። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ነው የሚለው። እነርሱን አይልም። ሶስት አካላት ቢኖሩ ነው እነርሱ ይል ነበረ። እርሱ ነው የሚለው። እርሱም ብቻ ምን በል ይላል? አምልክ ይላል። እርሱ የተባለው ማን ነው ስንል የሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለኢየሱስ አባቱን የዳዊትን ዙፋን የሰጠው ጌታ አምላክ የተባለው አብ ነው። ከአብ ውጭ የሚመለክ አምላክ የለም። ኢየሱስ በምድር ላይ ያለ ሱጁድ ሲወርድለት የነበረው ሲጾም የነበረው ሉቃስ 6:12 ላይ ሌሊቱን ሙሉ ሲጸልይ አደረ ይላል ወደ አምላክ። ይሄ አንድ አምላክ የተባለው ኢየሱስ አምላኬ እያለ የሚጠራው ማቴዎስ 26:46፣ ዮሐንስ ወንጌል 20 ቁጥር 17 ላይ ራእይ 3:12 የመሳሰሉ ላይ ብትመለከተው ካረገም በኋላ ሰማይ ላይ አምላኬ ይላል ኢየሱስ። ዕብራውያን 8:2 ላይ የእውነተኛ ድንኳን አገልጋይ ነው ይላል። ኢየሱስ ያመለከውን አምላክ አምልከህ ነፃ መውጣት ትችላለህ። ስለዚህ ክርስቲያኖች ሶስት አካላትን ነው የምታመልኩት። እኛ የምናመልከው ደግሞ አንድ ፐርሰን ነው። ባይብልም የሚናገረው አንድ ፐርሰን ማምለክ እንደሚገባ ነው። ይሄ ኢየሱስን የላከው ኢየሱስን መልእክተኛ አድርጎ ድንግል ማርያም ማኅፀን ውስጥ የፈጠረው ነው የሚመለከው። ይሄ መጀመሪያ ይለየናል ከክርስቲያኖች ጋር።